እዚህ የኢትዮጵያ ካፒታል ማርኬት አፕሊኬሽን ላይ ኖዋይ ላይ ማለት ነው ታርገን ነው የኢንቨስተር አካውንት መክፈት የምንችለው። የኢንቨስተር አካውንት አለን ማለትኛ የካፒታል ማርኬት ላይ ትሬድ ማድረግ እንችላለን። ስቶኮች እንዲሁም ሸሮችና የተለያዩ ቦንዶችን መግዛት እንችላለን። ሶ መጀመሪያ የኢንቨስተር አካውንት ያስፈልገናል። የኢንቨስተር አካውንት መክፈት የምንችለው በሁለት አይነት መንገድ ነው። የመጀመሪያው ኢንቨስትመንት ባንክ በአካል በመሄድ ነው። በጣም በርካታ ባንኮች አሉ። አዋሽ ካፒታል ይባላል፣ ሲቢ ካፒታል ይባላል። እነዚህ ባንኮች ጋር በአካል በመሄድኛ ኢንቨስትመንት አካውንት እንከፍታለን። ሁለተኛው መንገድ ደግሞ እዚሁ ኖዋይ አፕሊኬሽን ላይ ካለንበት ቦታ ሆነን በቀላሉ በፋይዳችን አካውንት መክፈት እንችላለን። ቲን ነምበርና ፋይዳ ካለን ማለት ነው። ሶ ዛሬ በዚህኛው በኖዋይ አፕሊኬሽን እንድታርገን ነው ካለንበት ሆነን የኢንቨስተር አካውንት መክፈት የምንችለው የሚለውን አሳያችኋለሁ። የኢንቨስትመንት አካውንት ሁላችንም ልንከፍት ይገባናል። ኢትዮጵያ ካፒታል ማርኬት ላይ በንቁ ልንሳተፍ ይገባናል። አዲስ ከሆናችሁ ቤታችንን ፎሎ ማድረጋችሁን እንዳረሱ። ቪዲዮውን ሲጀምሩት ደግሞ ላይክ እና ሼር ማድረግ ጀምሩ ጋይስ። የኖዋይን አፕሊኬሽን መጀመሪያ ከአፕ ስቶር ወይም ከፕሌይ ስቶር ላይ እናወርድና ሎጊን እናደርጋለን። ሎጊን ማድረጉ አይደለም ከባዱ። ከዚህ በኋላ የኢንቨስትመንት አካውንት ክሬት እናደርጋለን። ከታች እንደምትመለከቱ ቢካም አን ኢንቨስተር የምትለውን ክሊክ ስታደርጓት 6 ስቴፕ ያለው ፎርም የሚሞላል። ስማችሁን፣ አድራሻችሁን፣ ፋይዳ ቁጥራችሁን፣ ፋይዳችሁን፣ ሳላሪያችሁን እያንዳንዱ ነገር እናንተ ዲቴይል አስገቡ። ኢምፕሎይመንት ዲቴይል ሳይቀር ማለት ነው። ከዛ ኔክስት ትሩት እናንተ ስቴፕ ቱ ላይ ያስገባችኋል። ብለርድ የማደርግባችሁ ፐርሰናል ኢንፎርሜሽን ስላለው ነው። ስቴፕ ቱ ላይ ገብተናል ጋይስ። እዚህ ጋር ደግሞ ኮንታክት ዲቴይል ነው። እናንተን ኢሜይል እና ስልክ ቁጥራችሁን በስነስርዓት የምታስገቡበት ቦታ ነው። ፕላስ ደግሞ አድራሻ ታስገባላችሁ። እናንተ ከረንት አድሬሳችሁን ከረንት ሲቲያችሁን መሙላት ያን ያክል የሚያስቸግር ነገር የለም። ወደ ስቴፕ 3 እንሄዳለን። ነው ስቴፕ 3 ደግሞ ቤኔፊሻሪ ነው። ከፈለጋችሁ ሚስታችሁ፣ ልጃችሁን ወይም የፈለጋችሁ ሰው መሆን ይችላል። ወይም ደግሞ እናንተ ኔክስት ብላችሁትም እዚህ ጋር ያሳልፋችኋል ጋይስ ቤኔፊሻሪ ሳታስገቡ። አራተኛ ፔመንት ኢንፎርሜሽን ላይ ደረስን። አክሲዮን በምትገዙና በምትሸጡበት ሰዓት እናንተ ፔመንት የምትፈጽሙባቸውና የምትቀበሉባቸው ሜቶዶች ናቸው። እነሱን በደንብ አድርጋችሁ ቼክ አድርጉ። የመጀመሪያው ፔመንት ኦፕሽናችሁ እናንተ ፔቱ ባንክ ነው፣ ፔቱ ብሮከር። እኔ ፔቱ ባንክ ነው ያልኩት። ሁለተኛ ደግሞ ፔመንት ካታጎሪ አለ። ፊክስድ ኢንካም ኢንተረስት እና ፊክስድ ኢንካም ፕሪንሲፓል የሚባል አለ። እናንተ ራሳችሁን ሪሰርች ስሩ። እኔ ፊክስድ ኢንካም ኢንተረስት ብያለሁ። ከዛ ባንክ ያስመርጣችኋል። እዚህ ጋር የአዋሽ ባንክን መረጥኩኝ። ብራንች ደግሞ ሄድ ኦፊስ ብራንች አደረኩኝ እና ባንክ አካውንታችሁን እዚህ ላይ አስገቡ። አካውንት ታይትላችሁ ማለት የእናንተ ስም ማለት ነው። ከታች ደግሞ የባንክ ቁጥራችሁን ማለት ነው የምታስገቡት። አሁን ችግር የለውም ባንክ አካውንት የምትመለከቱትም እንደውም 1 ሚሊዮን ብር ብታስገቡ ደስ ይለኛል። አድ ባንክ እንለውና ወደ ቀጣይ ስቴፕ መሄድ እንችላለን። አምስተኛ ስቴፕ ላይ ነን። የኮምፕሊያንስን የመጀመሪያው የሪስክ ቶለራንሳችሁ ምን ያክል ነው? ሃይ ሪስክ ሃይ ሪተርን አለው። እናንተ ራሳችሁን ሪሰርች ስሩ። እዚጋ እናንተ የሚሞሉ ነገሮች አሉ። ፖለቲካሊ ኤክስፖ የሆናችሁ ሰዎች ናችሁ ወይ? እንደዛ ይጠይቃችኋል። እናንተ ፖለቲካሊ የምትሳተፉ ሰዎች ከሆናችሁ የስ ትላላችሁ፣ ከሆናችሁ ደግሞ አይደለንም ትላላችሁ። ያን ያክል ቻሌንጅ ጥያቄ ያለውም እናንተ ይህን ሙሉና የኛውን ስቴፕ ጨርሱ። የኮምፕሊያንስን ስቴፕ ጨርሻው ስቴፕ ላይ ደረሰናል። ዶክመንቴሽን ማለት ነው። አፕሎድ እናደርጋለን ዶክመንታችን። ምን አይነት ዶክመንት ያለን? ቀበሌ አይዲ ነው፣ ድራይቪንግ ላይሰንስ ነው። የምታስገቡት ዶክመንት ኢሹደት እና ኤክስፓየርዴት በደንብ አስገቡ። ኢሹደት ማለት ያወጣችሁበት ቀን ነው። ኤክስፓየርዴት ደግሞ ኤክስፓየርድ የሚሆንበት ቀን ነው። ታገኙታላችሁ መታወቂያችሁ ላይ። ሌላው ደግሞ ኢሹ ካንተሩን የሰጣችሁ ሀገር ማን ነው? ኢትዮጵያ እንላለን። ኢትዮጵያ ከሆነ ካልሆነ ደግሞ ሌላ ሀገር ትላላችሁ ማለት ነው። ቀጣይ ዶክመንት አፕሎድ ማድረግ ነው። ዶክመንታችንን በዚህ መልክ አፕሎድ አድርገን ከጨረስን በኋላ መጨረሻ ላይ እንግዲህ ሰሚት እንላለን። ሰሚትድ የሚል ስታተስ እናገኛለን ማለት ነው። በዚህ መልኩ እኛ ኢንቨስትመንት አካውንት አፕላይ እናደርጋለን። አፕሎድ እስከሚደረግ ድረስ እንጠብቃለን ማለት ነው። ወይም ደግሞ ወደ ኢንቨስትመንት ባንኮች በአካል በመሄድ እንደዛ አካውንት ከፍተን ነበር አፕሩቭ አድርጉልን ብለን አፕሩቭ ማስደረግ ይቻላል። በቀጣይ ቪዲዮ ደግሞ እንዴት ነው በአካል ኢንቨስትመንት ባንኮች ከሄድን አካውንት መክፈት የምንችለው፣ ምን ዶክመንት ያስፈልጋል፣ ኢንቨስትመንት ባንኮች ሴት ነው ያሉት የሚለውን የማሳያችሁ ይሆናል። እናንተ ብቻ ኮሜንት ላይ እንፈልጋለን ብላችሁ ጻፉ ጋይስ። ፒስ፣ ይመቻችሁ።